ሰላም እንዴት ናችሁ? ጽጋቡ እባላለሁ። በሙያዬ ሶሻል አንትሮፖሎጂስት ነኝ። ስለዚህ ትናንትም ፖስት እንዳደረግኩት አዲስ መጽሐፍ አሳትሜያለሁ በኢሉሚናቲ 666 ዙሪያ እነዚህ ሚስጥር ማህበራት የምንላቸው ማለት ነው። እንግዲህ ስለ ኢሉሚናቲ ብዙ ተጽፈዋል፣ ብዙ መጽሐፍ ታትመዋል። ነገር ግን የኔ መጽሐፍ ለየት የሚያደርገው ወይንም የኔ ጥናት ለየት የሚያደርገው በአካል ተገኝቼ ያጠናሁት መሆኔ ነው። ኦኬ ይሄ ከሌሎች መጽሐፍት የተወሰደ ሳይሆን በአካል እዛው እነሱ ጋር ኢሉሚናቲዎቹ ጋር ወይንም የምስጢር ማህበራት አባላቱ ጋር ተገኝቼ መረጃ በማሰባሰብ የጻፍኩት መጽሐፍ ነው ማለት ነው። ኦኬ ስለዚህ ይሄ ለመጀመሪያ ጊዜ ነው ማለት ይቻላል። ማለት እስካሁን በአውሮፓም በአሜሪካም ኢሉሚናቲዎችን በአካል አግኝቼ አጥንቻቸዋለሁ ብሎ የተናገረ ወይንም ሪፖርት ያደረገ አንትሮፖሎጂስት፣ ሶሺዮሎጂስት ወይንም ጋዜጠኛ ወይንም አጥኚ እስካሁን አልነበረም። ስለዚህ ይሄ መጽሐፍ የመጀመሪያ ነው ማለት ነው። ስለዚህ ኢሉሚናቲዎችን በአካል አግኝቶ በማጥናት ዙሪያ የመጀመሪያ ሰው ነኝ ማለት ነው። ኦኬ ሶ እንዴት ነው በአካል ያገኘኋቸው? እንዴት ነው መረጃ የሰበሰብኩት? በዚህ መጽሐፍ ታገኙታላችሁ። ዲቴይል መጽሐፍ ነው እና በጆሮዬ የሰማሁት በአካል ያየሁት ነው እዚህ የጻፍኩት ማለት ነው። ኦኬ ስለዚህ መጽሐፉን አግኝታችሁ አንብቡት። አድራሻ ማለት መጽሐፍ የሚገኝበት አድራሻ አዲስ አበባ አያት ነው። ሎሚያድ ሱፐርማርኬት ፊት ለፊት ወይንም ኡራኤል ህንፃ ውስጥ ነው ያለው መጽሐፍት ቤቱ። እዛው ታገኙታላችሁ ማለት ነው። ለበለጠ መረጃም ባዮ ላይ ባለው ስልክ መደወል ትችላላችሁ። ኦኬ መጽሐፉ ይሄ ነው። ትናንትም ፖስት አድርጌዋለሁ በተለያዩ ፕላትፎርሞች ላይ ቴሌግራምም፣ ዩቱብም፣ ቲክቶክም፣ ፌስቡክ ላይም ፖስት አድርጌዋለሁ። ስለዚህ ይሄ አስደናቂ መጽሐፍ ነው። ባይ ዘ ወይ ለኢትዮጵያ ብቻ ሳይሆን አጠቃላይ ለዓለም የሚጠቅም ነው። ምክንያቱም እነዚህ ኢሉሚናቲዎች በአሜሪካ ላይ ያላቸው አስተሳሰብ፣ አውሮፓ ላይ ያላቸው አስተሳሰብ፣ አፍሪካ ላይ ምን እቅድ እንዳላቸው ሁሉም የያዘ ነው ማለት ነው። ኦኬ በዚህ አጋጣሚ እነዚህ ኢሉሚናቲዎች እስከ ቅርብ ጊዜ ድረስ አውሮፓና አሜሪካ ነበረ ዋናው ቤዛቸው። ከዛ እዛ ሆነው ነበረ የሚሰሩት። ነገር ግን በቅርብ ጊዜ ከአሜሪካም ከአውሮፓም ለመውጣት ነው እያሰቡ ያሉት። ማለት ተሸንፈዋል ማለት ይቻላል። አሜሪካና አውሮፓ ላይ ተሸንፈዋል ማለት ነው። ኦኬ ይሄ ህዝቡ ነቅቶባቸዋል። ስለዚህ ሲነቃባቸው ወደዚህ ወደ አፍሪካ፣ ወደ እስላም አገራት፣ ወደ አረብ፣ ወደ ኤዥያ፣ ወደ ቻይና አካባቢ ነው ኢቫኩዌት ለማድረግ እያሰቡ ያሉት ማለት ነው። ኦኬ ስለዚህ ኢትዮጵያም ቀጣይ እንደ መዳረሻ ሊያደርጓት ይችላሉ ማለት ነው። ስለዚህ መጽሐፍ በስፋት ታዩታላችሁ። አሜሪካና አውሮፓ ላይ ተሸንፈዋል። ኦኬ ተሸንፈው ሊወጡ ነው። ኦኬ ሲወጡ ምን እንደሚያደርጉ አናውቅም። ዲስትሮይ ሊያደርጓቸው ይችላሉ፣ ሊያጠፏቸው ይችላሉ። ዊደው ነው እነሱም መጠንቀቅ አለባቸው። በእንግሊዝኛም ቪዲዮ ሰራለሁ ባይ ዘ ወይ ለአሜሪካና አውሮፓውያን። ስለዚህ ምን እንደሚያደርጓቸው አናውቅም። ለማንኛውም እናንተ መንገር የምፈልገው ከአውሮፓና ከአሜሪካ እየወጡ ነው። ከአሜሪካና አውሮፓ ስላችሁ ግን ኤክሴፕት ስፔን ነው። ስፔን ላይ ይቀጥላሉ። ኦኬ በዚህ መጽሐፍ በግልጽ አስቀምጨዋለሁ። ስፔን ላይ ይቀጥላሉ። ስፔን ብቻ ሳይሆን ስፓኒሽ ተናጋሪ የሆኑ እዚሁ ላቲን አሜሪካ፣ ደቡብ አሜሪካ ያሉት ህዝቦች ላይም ማለት ሀገሮች ላይም ጠንካራ ቤዝ ነው ያላቸው። እዛው ሊቀጥሉ አስበዋል። ኦኬ ስለዚህ ከስፔን እና ስፓኒሽ ተናጋሪ ሀገራት ሊወጡ እቅድ የላቸው፣ የመውጣት እቅድ የላቸው። ኦኬ የመውጣት እቅድ ይዘው ያሉት ከእንግሊዝና ከአውሮፓ በተለይ ከእንግሊዝና ከአሜሪካ ነው። ኦኬ ይሄ የነ ዶናልድ ትራምፕ የነ ኤለን መስክ እንቅስቃሴ በጣም አልወደዱትም። ህዝቡም በጣም ነቅተዋል። በቃ
ኤጌንስት ኢሉሚናቲ እየተንቀሳቀሰ ነው ብለው ስላሰቡ ለመውጣት ወስነዋል ማለት ነው። እንዳልኳችሁ ኤክሰፕት ስፔን እና ስፓኒሽ ተናጋሪ አገራት ማለት ነው። ኦኬ ስለዚህ መጽሐፉን ለማግኘት እንዳልኳችሁ ባዮ ላይ ባለው ስልክ መደወል ትችላላችሁ። ኦር አዲስ አበባ አያት አካባቢ አያት ሎሚያድ ሱፐርማርኬት ፊት ለፊት ወይንም የኢትዮጵያ ንግድ ባንክ ጎን ነው ያለው መጽሐፍት ቤቱ። አድማስ መጽሐፍት ቤት ይባላል። አድማስ መጽሐፍት ቤት ነው የሚባለው። ኡራኤል ህንፃ ውስጥ ነው ያለው ማለት ነው። እዛ መጥታችሁ መግዛት ትችላላችሁ ማለት ነው። ኦኬ በዚህ በኢሉሚናቲ ዙሪያ ብዙ ጥናት የምታደርጉ ወይንም ጥናት የማድረግ ፍላጎት ያላችሁ በነፃም መውሰድ ትችላላችሁ። ኦኬ ይህ መጽሐፍ መድረስ አለበት። ኦኬ እናንተ ጋር መድረስ አለበት፣ መሰራጨት አለበት። ኦኬ ምክንያቱም ይሄ የመጀመሪያ በዓለም ታሪክ ለመጀመሪያ ጊዜ የተሰራ የመስክ ጥናት ነው። ኦኬ ለመጀመሪያ ጊዜ ነው የመስክ ጥናት ተደርጎባቸው ያለው እነዚህ ኢሉሚናቲዎች። ስለዚህ አንብቡት። በጣም አስደናቂ በጣም የሚገርሙ ነጥቦች ነው ይዞ ያለው። ስለዚህ እኔ በሙያዬ ነው ባይዘው ሰርቼው ያለሁት። እኔ እንደነገርኳችሁ ሶሻል አንትሮፖሎጂስት ነኝ እና ሶሻል አንትሮፖሎጂ ደግሞ የጥናት ዲፓርትመንት ነው እንደነገርኳችሁ ማለት ነው። ስለዚህ እኔ በሙያዬ ነው ሰርቼው ያለሁት። በዚህ ዓለም ትልቁ ወይንም ከባድ የሚባል ሪሰርች ነው ሰርቼው ያለሁት ማለት ነው። የሚስጥር ለዛውም ከአጋንንት ጋር ከሰይጣን ጋር የተያያዙ አካላት ማጥናት ማለት በጣም ከባድ ነው። ራስህንም አደጋ ውስጥ ከተህ ነው የምታጠናው። ስለዚህ ብዙ መስዋዕትነት ከፍዬ እንደሰራሁትም ለመንገር ነው። አመሰግናለሁ።